ከዚያ በፊት የነበረው ትውልድ የተሰራበት ስሪት ኦርቶዶክሳዊ ኤሌመንት ነበረው። በተለይ የዘመናዊ ስርዓተ ትምህርት ወደ ኢትዮጵያ መግባት ጋር ተያይዞ ትልቁ ጉዳይ ይሄ የመቶ ዓመት ድካም ነው ፍሬ ያፈራው። ለደሱ ባህሉን፣ ሃይማኖቱን፣ ሀገሩን የረሳ ኦርቶዶክሳዊነቱን የረሳ ከተሜ ትውልድ መፍጠር፣ በርካታ ኦርቶዶክሳውያንን ወደ ፕሮቴስታንትና ወደ ሙስሊም የመቀየር፣ ብዙዎች ሃይማኖታቸውን ሁለተኛና ሶስተኛ ጉዳይ አድርጎ የማየት ለሃይማኖት ደንታ ቢስ የሆነ ትውልድ መፍጠር። በዚህ ሁሉ መሰረት ውስጥ በኢትዮጵያ የተጀመረው በ1943 የተጀመረው ስርዓተ ትምህርት ቁልፍ ጉዳይ ነው። ከዚያ በፊት የነበረው ትውልድ የተሰራበት ስሪት ኦርቶዶክሳዊ ኤሌመንት ነበረው፣ አሻገረው። አክሱም ውስጥ ጭፈራ ቤቱም፣ ሴተኛ ዳሪውም፣ ጫትቃሚውም፣ ጨፋሪውም በሚኖርባት ሙስሊም ይሄ ጭንቅ ነው። አሁን እንደዚህ አይነት አለ ብሎ የሚያምን ሰው ካለ እነሱ ማስተካከል። መቼም አትብላ የሚባል ነገር የለም። አክሱም ከተማ እንጂ ቤተ መቅደስ አይደለችም። አንተ አሁንም ተፈጥሮ ያለ እኮ አንተን የመሰሉ የተከራካሪዎቹን ጥያቄ ነው ለእርስዎ ሙግት ያቀረቡትን ነው። አልመጡም። የመቀሌው ያለ ትምህርት ሚኒስቴር ተወካይ እዚህ ያለው የጻፈው ደብዳቤ የሚያሳዩን አዲስ ዲማንድ እንትን አንልም፣ በነበረው አለባበስ እንዲማሩ አዲስ ዲማንድ አንቀበልም። የነበረው ክርስቲያናዊ አስተምህሮን እና የእስልምናን ማንነት የገፋ ነው። ዲሞክራሲ ተብሎ የለም ወይ? አንድ ኦርቶዶክሳዊ ከነክሩ ከነመስቀሉ ከነክሯ መግባት ስትችል በጆሮ ጌጥም በምንም መስቀል አድርጋ ስትገባ አንዲት እስላማዊት ሴት ተማሪ ደግሞ ለብሳ መግባቷ ምንድን ነው የሚያስከለክላት ነው አንዱ ክርክሩ። ቆይ አንተ ይገባኛል። አሁን የክር የምናምን ታለ የምናወራው አሁን የትምህርት ነው። በትምህርት ዓለምም ካየው ኦርቶዶክስነት ይዞ የሚሄድ ጠምጥሞ አዴት መጽሐፍ ቅዱስ እኮ ከእስልምና ይልቅ እኮ መጽሐፍ ቅዱስ እኮ ነው ቀድሞ የተጻፈው። ከቁርአኑ ቀድሞ የተጻፈ መጽሐፍ ቅዱስ ነው አይደል? መጽሐፍ ቅዱስ እኮ አንስን ገለባ አርስ ሲሆን ተብለን እኮ በቤተክርስቲያናችን እኮ ሴቶችም እኮ ተሸፋፍነው መሄድ ነው ያለባቸው። በተለይ የአክሱም ሴቶች ልጃገረዶች አሁን ዩኒቨርሲቲ ከገባ ወዲህ ችግር እየገጠመን ከዓለም እየመጣ አስቸገረን እንጂ ተሸፋፍነው ተረከዛቸው የማይታይ እኮ ነበር። መጽሐፍ ቅዱሳችንም ያዛል። ነገር ግን መጽሐፍ ቅዱሳችን ይህን ያዛልና ተሸፋፍነሽ ስኩል ግቢ ግን አትባልም። ያ ትምህርት ቤት ነው፣ ሰኪላር ትምህርት ቤት ነው። እኔ እኮ በንግግሬም እኮ ተናግሬዋለሁ። እኔ በሆን ደስ ይለኛል። እንዲያው ጠቅላላ ይሄ በእምነት ሁሉ በየእንትን ቢሆን ከሆነ ለእኔ ምን ችግር የለም። ልጆችም ገጠም አድርገው ጠብጥበው መስቀላቸውን ተንዘራገው ትምህርት ቤቱ ከፈቀደላቸው ሞርዘን ሃፒ ችግር የለብኝም። እኔ የኛም አሁን በምልህ ተለባብሰው ልጆቻችንም መስቀላቸውም እንበለም ማድረም የምትለው ልብሳችንም ተሸፋፍነው የሆነ አርማቸውን አድርገው ትምህርት ቤቱ ከመራ ከፈቀደ እኔ ምን ትምህርት ቤት እኮ ነው ይሄ የዓለም ትምህርት ቤት እኮ ነው። እዚህ እኮ የሃይማኖት ጉዳይ አይደለም እናገር። አሁንም እየተናገርነው እኮ መግባት የለባቸው ምናምን እንዲህ ስለነበረ ነው እየተባለ አዲስ ዲማንድ ለምን መጣ? ህዝቡ ለምን አይጠየቅም? ካስፈለገ እኳ ተነጋግረው ከአክሱም አባቶችና ህዝብ ጋር ራሳቸው አብረው የወሰኑት ውሳኔ አብረው ነው መሻር ያለባቸው። መሻር ካለባቸው በብዛት የሚዘምተውን 100% ባልላችሁ 90 ምናምን ፐርሰንቱ ግን ኦርቶዶክሱ ነው የሚዘምተው። እስላሙ አይዘምትም። የዘመተ ጴንጤ የለም። ምናልባት ከባለስልጣናቱ በስተቀር የዘመተ ጴንጤ የለም። እኛ ስንዘምት እነሱ ሌላ ስራ ላይ ነበሩ። ይሄ ሆን ተብሎ ታስበበት ኦርቶዶክሳውያን ቁጥራችን እንዲቀንስ የተደረገም አንዱ ሴራ ነው። ከዚያ በኋላ አሁን ልብ ሲያገኙ ኑኑረስ የሚል መልእክት ማስተላለፍ ጀመሩ ማለት ነው። ኑኑረስ መስቀል አደባባይ ብቻ የሚቆም እንዳይመስላችሁ። ኑኑረስ ቅድስት ሥላሴ ካቴድራልን፣ ቅድስት ማርያምን ይቀጥላል። በደንብ ልናስብበት የሚገባ ጉዳይ ነው። በነገራችን ላይ ፌስቡክ ላይ ላይክ ሸር ብቻ አድርገን ምን ተው ነገር አይደለም። በደንብ በዓላማ ታስቦ ይፈነዳ ነው። ይህንን ስላችሁ ግን እንዳዘምቱ እየከለከልኳችሁ አይደለም። ሀገሪቱም የኛ ናት። እኛ የሚወድምብን ቅርስ አለን፣ የሚወድምብን ሃይማኖት አለን። እነሱ የሁሉ ነገር የላቸውም። ለዚህ ነው የምንዘምተው። ሀብት አለን። ሀገሪቱን የገነባች ቤተክርስቲያን አለችን።
የተመታንም እኛ ነን። ያው ጩኸት ስለማናውቅ ነው እኛ ለቅሷችን በልባችን ስለሆነ ነው እንጂ የፈራረሱ አብያተ ክርስቲያናት እኛ ናቸው። የሌሎቹ ቢሆኑ ኖሮ ጩኸቱን አንችለውም ነበረ። ጣሊያን ኢትዮጵያን ሲወር የኢትዮጵያ አርበኞች ወደ አድዋ ሲዘምቱ መቼም ከፈረንጅ ጋር ታግለው አያሸንፉም ብለው ስላመኑ በተለይ ሐረር ላይ የተደረገውን ነው የምነግራችሁ። የአርበኞችን ሚስቶች እስላሞች እየቀሙ ግዴታ ያለ ፈቃዳቸው ሚስት አደረጓቸው። መቼም ከፈረንጅ ጋር ታግለው በደህና አይመለሱም ብለው በዛው ሞተው ይቀራሉ ብሎ ስላሰቡ እና የአርበኞቹ ሚስቶች በተለያዩ ክፍለ ሀገሮች ይሄን አድርገውታል። እነሱ ሚስቶቻቸውን አግብተው ልጅ ወልደው መኖር ነበር ያሰቡት አገር። እነሱ አልዘመቱም። ግን በኋላ እግዚአብሔር ረድቷቸው አርበኞች ድል አድርገው ተመለሱ። በዚያ ሰዓት ነው እንግዲህ ክፉ ጦርነት ነበረ። በነገራችን ላይ ከዛ መልስ በኋላ ስላልተጻፈ ነው እንጂ ይሄ ታሪክ እንዲህ አይነቱን ኢትዮጵያውያን ስለማይጽፉት ነው፣ ንቀው ስለሚተውት ነው። አርበኞች እንደገና ደግሞ ከእንደዚህ አይነት ሰዎች ጋር ጦርነት ገጥመው ነበረ። ከሀገራችን ይውጡልን የሚል አቋም ነበራቸው። በኋላ እንደገና በግልግል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጦርነቱ አብራ ዘምታለች። እነዚህንም ሰዎች በማትረፍ ደረጃ ሽማግሌ ሆና እንደገና አርበኞችን ለምና ጉልበታቸው ላይ ወድቃ ያዳነቻቸውና ኢትዮጵያዊ ሆነው እንዲኖሩ ያደረገቻቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት።